ሰላም ሰላም ውድ የቻናላችን ቤተሰቦች፣ እኔ ሀይሚዬን ሳፈቅራት እኔ ሀይሚዬ በቃ የአይፎን ቃይሁን በእሑድ ቀን ትመጣለች ብዬ ፀሐይ ከወጣች ጊዜ ጀምሮ ስልኬ ላይ ተሰክዬ ነበር። አረ ሀይሚዬን ያያችሁ ስል አንዳንድ የውስጥ ምንጮች ቲክቶክ ላይ ሄዳል። ቲክቶክ ላይ ሀይሚዬ ብዬ ለካ ስቅ ብለኝ ሀይሚ ስሜን እያነሳች ይሆን አይታወቅም። ያ ዴሊ ሙቪ ምን አለ ስለኔ እያለች ይሆናል ስቅ የሚለኝ። ውድ ቻናላችን ቤተሰብ እንግዲህ ዛሬ ቤኪ በሚባል የብሩኬ የቡቡ ቤስት ፍሬንዶች ዩቲዩብ ቻናል ላይ ብሩኬ ብቅ ብሏል። በሱ በመቀጠል እረ ወደ ጎና ሳይሆን ብለን ሀይሚዬን ብንፈልጋት እረ በናፍቆት ከስቻለሁ ፀሐይ ዘቀዘቀች። እረ ሀይሚዬ የት ነው ያለሽ? እረ ሀይሚዬ የኔ ናፍቆት። እኔ ውድ የቻናላችን ቤተሰቦች የኔ ምላስ ጥቁር ነው መሰለኝ። ሀይሚዬ ዛሬ ትታያለች አትታይ ምስል ሳትታይ መሽቶ ፀሐይ ማዘቀዘቀች። ከምሽቱ 2:40 ይላል የኔ ሰዓት። እንግዲህ ይሄንን ሪከርድ በማድረግላችሁ ሰዓት እንግዲህ ወደ ዛሬው ነጥብ ልግባላችሁ። ዝም ብዬ በወሬ ያስኳችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህንን የማር ቅቅል የመሰለ ሻክስ ወደ እናንተ ይዘንላችሁ እንቀርባለን። እኛ ጋር መሰከስ ነው፣ በማንም አንፈርድም። ሁሉም ልክ ነው ብለን ይዘላችኋል። ሰው እንዳስተሳስቡ ነው የሚኖረው እንጂ እንደ ጎረቤቱ አይደለም ትላለች የሞተችው አያቴ። ነፍሷን በአጸደ ገነት ያኑርልኝ። እንግዲህ ተመልካቾቻችን እናንተም ይህንን ለጆሮ ጣፋጭ የሆነ ቃላቶች ወደ እናንተ ሲወረቡ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጋበዝናችሁ። ዛሬ ዋናው ጉዳያችን ምንድነው? ቤኪ በሚባል ዩቲዩብ ቻናል ብሩኬ ብቅ ብሏል። በሴቶች ዘንድ እጅግ ተናፋቂ የሆነው ቡራ ብቅ ብሏል። ስለ ሀይሚ ጠይቁኝ፣ እኔ የራሴን አቋም ይዤ ነው የሚሄደው አለ። እሷ እያንዳንዱ ነገር ስትናገር እኔ በትዕግስት አዳምጫታለሁ። እኔ ግን ስናገር ትናደድብኛለች። በቃ ስለዚህ እኔ ከእሷ ርቄ እሷም የራሷን አቋም እኔም የራሴን አቋም ይዤ እሄዳለሁ እያለ ጓደኞቹ ደግሞ በሰከነ መንፈስ አዳምጥ፣ እች ተበልታ ማትጠገብ የማር ጠላ የሆነች ልጅ እነሆ ጠላ ሲጠመቅ ውድ የቻናላችን ቤተሰቦች ጉሽ ጠላ የሌለው ይሁን ይባላል። ጉሽ ጠላ በላይ ምጻፍጸው ኪኖቹ አዝሜሪውን የሆነች ውድ የቻናላችን ቤተሰቦች በምን ቃላት ላወድ ሰዓት ይችል ስወዳል። እኔ ሰው ስወድ በቃ ውድ የቻናል ቃላትና ቃላት እየተጋጩብኝ ስለ ሀይሚዬ እረ ሀይሚዬ ብቅ በይ እንዳልኩኝ ይኸው መቼም የት ነው የምትገኘው ብዬ እነሆ አንዳንድ የቅርብ ወዳጆችን ሳመለክት ቴሌግራማውን ሊሰጡኝ አልቻልም። እባካችሁ የምትሳቁ ውድ ቻናላችን ቤተሰቦች በሀይሚዬ ፍቅር እነሆ ክንፍ ብያለሁ። አንዳንድ ሰዎች ኮሜንት ላይ መጥታችሁ እኔ ጋ እስኪ ራስን በቪዲዮ ግለጽ እያላችሁ ነው። እንግዲህ ሀይሚዬ የኔን ዩቲዩብ ቻናል ሰብስክራይብ እንዳደረገች እየተሰማ ነው። ውስጡን የውስጥ ምንጮቻችን እየገለጹልን እንደሆነ እናም ሀይሚዬ ዴሊ ሙቪ ያለች ቀን በኮሜንት እነሆ ብቅ እላለሁ ወይ ያለውልህ እችላለሁ። ወደ ዛሬው ጉዳያችን እንምጣ። አፍቃሪ ስትሆኑም እንደምታወሩ አታውቁም። አንዳንድ ሰዎች ደግሞ በኮሜንት ዝም ብለህ ትቀባጥራለህ ይላሉ። ስለ ሀይሚዬ ሳወራ መብረቅም ከኋላ ያቸዋል። የመብረቅ ድምፅ፣ እንጨቶችም ተደራርበው እረ ለዚህ ልጅ መላስ ስጡ የሚል ድምፅ ጓጓጓጓ የሚል ነገር ሰማችሁ። እንግዲህ ውድ ቻናላችን ቤተሰብ ከኋላ ያለው እንጨት ወደቀ። ስለ ሀይሚዬ ሳወራ እናም እንጨቱን ይቅርታ ብለን ወደ ሀይሚዬ ስንመለስ ሀይሚዬን ዛሬ ሳናት መሸ። ዛሬ ወደ ዋናው ነጥቤ ልመለስ። ስለ ሀይሚዬ ሳወራ በቃ ጊዜዎች ይነጉዳሉ ብለው ለዚህ ነው ቤኪና ቀይ ቀለም የለበሰው የብሩኬ ወንድም ስሙን ለጊዜው ሊያዝልኝ አልቻለም። የሀይሚ ወንድም ቢሆን ቀጨም ነበር ማድረገው። እንግዲህ ውድ የቻናላችን ቤተሰቦች ጺም ለጺም ይጋጫል የሚባለው ነገር እዚህ ጋር ያዙልኝ። ጺም ለጺም ምንም አይነፋም። እንግዲህ ዛሬ ብሩኬን ገስጸውም ይሁን ተቆጥተው ወደ ሀይሚ ፍቅር ወደ ቀድሞ ፍቅራቸው
እንዲመልሱ እየተመካከሩ ይገኛል ቪዲዮ ሲጀምር። እናም ውድ የቻናላችን ቤተሰቦች ቤኪና ቀይ የለበሰ ሰው ልጅ ብሩኬን እየጠበቁት ጥፋተኛ ማን እንደሆነ ሶሲና ዳኒን ዘፍዝፈው አስጥሰው አድርቀው እየነገሩን ይገኛሉ። ከሀይሚና ከብሩኬ ፍቅር ውጡ፣ ከቡቡ ፍቅር ውጡ፣ እናንተ የራሳችን ኑሩ፣ ጥፋተኛው ዳኒነ ወደ ህግ ብትሄድ ራሱ ህግ የሚፈርደው ለቡቡዬ ነው እያሉ ይገኛል። ለራሱ ቆርሶ አሳንሱ ነውና ውድ ቻናላችን ቤተሰቦች ህግ ስለ ህግ አንድ ሁለት ልበል። ህግ ጋር ስትቀርበ እውነት ሳይሆን ማስረጃ ነው የሚፈለገው። ስለ እነ ቤኪ እኛን ጠይቁ፣ ስለ ፍርድ ቤት ማለት ነው። ውላችንና አዳራችን ፍርድ ቤት ነው። ከእውነት ይልቅ ምክንያት ሳይሆን ነው ፍርድ ቤት ተቀባይነት። ማስረጃ ሳይሆን መረጃ ነው የሚያስፈልገው። እናም ማስረጃ ምናላ ዳንዬ ይኸው ተፈንክቻለሁ፣ ጥርሴን የአይጥ መጎጥ አስመስሎብኛል ብላ ማሳየት ትችላለች። በአንድ በኩል የብሩኬን ፍርድ ደግሞ ስናይ በውሸት እሱ እኔ ባላልኩበት ውያለው ብሎ የሰከሳትንም እሷንም ማቅረብ ይችላል። ፍርድ ሚዛን አላረግንም። እስኪ ወደ እነ ብሩኬ ወደ እነ ቡቡ ሌላ ደግሞ ሀሳባቸው እንለፍ። በአንድ በኩል ልክ ናቸው ውድ ቻናላችን ቤተሰቦች። እኔ ግን በቃ ስለ ሀይሚዬ አውራ ይለኛል። ስለ ጓደኞቹ ትንሽ ነገር ልበል። ጓደኞቹ ዛሬ የቡቡ ጓደኞች ሀይሚንና ቡቡን ለማቀራረብ ጥረት እያደረጉ ይገኛሉ። የቡቡ ሀሳብን ደግፈው የዳኒን ሀሳብ ነቅፈው ይገኛሉ። እኛም የዳኒን ሀሳብ እየነቀፍን ሚስታቸውን እየተቸን የቡቡን ሀሳብ እየተቀበልን እንሄዳለን። እንግዲህ ውድ ቻናላችን ቤተሰቦች አስቡት፣ እያንዳንዱ ነገር ዳንዬ በስተት ለሀይሚዬ አንዳንድ ነገር አሳይቷታል። ያንን ነገር አሳየኝ ምናምናም ብሎ ነው ምናምናም ብለው ውድ ቻናላችን እንግዲህ ቡቡ ሲመጣ ምን አይነት ሪያክሽን ያሳያል የሚለውን ነገር እንመልከት። ቡቡ ከመጣ በኋላ ስለ እያንዳንዱ ነገር አስረዳቸው፣ ስሜቱን አስረዳቸው። እኔ ያንዳንዱ ነገር ሳወራ እሷ በጣም ስሜታ የሆነ የኔ ንግግር በጣም ወደ ቁጣ ይቀየርባታል አለ። ለምንድን ነው ሀይሚ የሚቀየርብሽ? እና ከእንግዲህ በኋላ እኔም የራሴን ውሳኔ ወስኛለሁ። ስለ እሷ ምንም ነገር አትጠይቁኝ። እነሆ በራሷ መንገድ ትሄዳለች፣ እኔም በራሴ መንገድ ሄዳለሁ። ግን ማታ ስንተኛ አንድ ቤት ነው ምንተኛው። እዚህ ለህዝቡ እንሰክስ፣ ለህዝቡ እንደተጣላና ሳይ ብለን ነው እንጂ ከእሷ ውጭ ነው የሚታየኝ ሴትም የለም ይላል። ይሄንን ያደረሱን የውስጥ ምንጮቻችን እትዬ አልማዝ ናቸው። እትዬ አልማዝ የነ ብሩኬና የነ ቡቡ የነ ሀይሚዬና እጅግ የልቤ ትርታ የሆነችው ጎረቤት ናቸው። እትዬ አልማዝ የሚባሉ የውስጥ ምንጮቻችን እንደገለጹ ለነ ብሩኬ አብሳይ የሆነ ሴትዮ እንዳሉ ዛሬ ህዝቡን ሰክሰን ያድር ነው። እና ውድ ቻናላችን ቤተሰቦች እኛም ከእትዬ አልማዝ የሰማነውን ቀንጸብ አድርገን አቀረብንላችሁ። ቡቡዬ ዛሬ ምን አለ? ስለ ሀይሚ ያጸይቁኝ፣ እኔ ራሴን ውሳኔ ወስኛለሁ፣ እሷም በራሷ ውሳኔ ቀጽላ ትገኛለች እያለ ነው። እንግዲህ ወደ ቻናላችን ቤተሰቦች ሀይሚዬን ሳናያት እነሆ እምባ እያልን ሀይሚዬን አገናኙ፣ ሀይሚዬን አገናኙ። እንዴት አድርጌ ነው ማገኛት? ሀይሚዬን መሆን ቀን እንዴት ነው ማገኛት? ውድ ቻናላችን ቤተሰቦች እያልኩ ልሰናበታችሁ ነው። እንግዲህ ውድ ቻናላችን ቤተሰቦች ሀይሚዬን ምን ያክል እንደማፈቅራት ሳያችኋል። እንግዲህ ባባይ ቻው ብለናል። እናንተም ለዚህ ቤት አዲስ ከሆናችሁ ቡቡዬ በራሱ ሀሳብ ጸንሶ ስለ ሀይሚዬ ያጸይቁኝ ብሎ ተሰናበተ። እርቦኛል አረ ብሎ ጓደኞቹ እንዲጋብዙት እቅፍ ድግፍ አድርጉ ይዟቸው ሄደ ማለት ነው። እናንተም ለዚህ ቤት አዲስ ከሆናችሁ ይህንን በፍቅር የወደቀ የዴሊ ሙቪ ድምፅ ስለሰማችሁ እጅግ በጣም እናመሰግናለን። ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጋበዝናችሁ። ቻው ባባይ ብለናል።